ኢራሽናል የሆነውን ቁጥር ለይቶ ማውጣት ነው። የመጀመሪያው ኤ ከስኳር ሩት ውስጥ ሲወጣ 0.2 ይሆናል። ይሄ ደግሞ ራሽናል ነምበር ነው። ይሄ ቁጥር ሁለት አይነት ራሽናል ነምበሮች አሉ። አንደኛው ራሽናል ሪፒቲንግ ነው። ሁለተኛው ራሽናል ደግሞ ተርሚኔቲንግ ነው። ተርሚኔቲንግ ለምሳሌ የሚያቆም ከሆነ መጨረሻው ላይ ተርሚኔቲንግ እንለዋለን። ሪፒቲንግ ደግሞ ለምሳሌ 6 እያለ የሚቀጥል ከሆነ ሪፒቲንግ እንለዋለን። ይሄኛው ራሽናል ነምበር ሲሆን ራሽናል ነምበር ሆኖ ሪፒቲንግ ነው። ዲን ስናየው 3.400 ማለት 3.4 ማለት ነው። 3.4 ማለት ደግሞ ተርሚኔቲንግ ራሽናል ነምበር ነው። ሲን ስናየው ግን ከስኩዌር ሩት ውስጥ መውጣት አይችልም፣ ወይም ደግሞ ወደ ፍራክሽን መቀየር አንችልም። ወደ ፍራክሽን ካልቀየር ነው ያው ኢራሽናል ነምበር። መልሳችን ሲ ይሆናል።